stuff. Come on. Come Okay. on. Let's Okay. go. I'm coming. እንዴት ናችሁ? ሰላም ናችሁ? ዛሬ የምነግራችሁ ስለ ቤኪንግ ሶዳ ነው። ቤኪንግ ሶዳ ወይም ደግሞ ሶዲየም ካርቦኔት ወይም በአማርኛው ማኮፍኮፊያ ነው። ሊጥ ኬክ፣ ዳቦ ምናምን ሲጋገር የሚያኮፈኩፈው ሊጥን ማለት ነው። ቤኪንግ ሶዳ ማለት ነው። እና ለሩጫ በጣም ጠቃሚ ነው ማለት ጣና ኢንቴንሲቲ ያለውን ትሬኒንግ በምትሰሩበት ጊዜ እሱን ከወሰዳችሁ ለረጅም ጊዜ ያንን ጫና የመቋቋም ያለ ድካም የመቋቋምና የመስራት ብቃታችሁን ፐርፎርማንሳችሁን ያሻሽላል ነው የሚለው። አብዛኞቹ የምዕራባውያን ይሄን ነገር ይወስዱታል፣ ግን በትክክል በፊት ለፊት እንወስደዋለን አይሉትም። አብዛኞቹ ሯጮች ሶዲየም ባይካርቦኔት ይሉታል። በእንትኑ የሚጠራው ሶዲየም ካርቦኔት ነው፣ ያው ሳይንቲፊክ ነው የሚሉት። ግን ቤኪንግ ሶዳ ወይም ደግሞ ማኮፍኮፊያ ማለት ነው። ኖርማል ቤት ውስጥ ማንኛውም ቤት ውስጥ የሚገኝ ኬክ መጋገሪያ ወይም ደግሞ ዳቦ መጋገሪያ ይሄ ማለት ነው ቤኪንግ ሶዳ ማለት ነው። ይሄንን ኢንቴንሲቲ ያለው ትሬኒንግ በምትሰሩበት ሰዓት ላይ ጫና፣ ለምሳሌ ኢንተርቫል ትሬኒንግ ስፒድ ማለት ነው፣ ወይም ደግሞ ዳገት ምልልስ ከ30 ሰከንድ እስከ 12 ደቂቃ ባሉት ያሉ ጫና ያላቸውን ስራዎች በምትሰሩበት ሰዓት ላይ ያንን ጫና ያለውን ስራ ሳይደክማችሁ በብቃት ትሬኒንግ ልምምዱን ትሸፍናላችሁ። ኢንቴንሲቲ ያለው ጫና በምንሰራበት ሰዓት ላይ ሰውነታችን ውስጥ አሲዲቲ ወይም ደግሞ ሃይድሮጂን አዮን ይፈጠራል ማለት ነው። አሲዲቲ ይፈጠራል ማለት ነው። ያ ደግሞ ላክቲክ አሲድ የሚባለው ነው። ያ ምንድነው? ያ ሰውነታችን ውስጥ በብዛት ያ አሲዲቲ ሲመጣ ፋቲግ እንሆናለን ማለት ነው። ሰውነታችን ጡንቻችን ይዝላል፣ ወደ ድካምነት ይለወጣል ማለት ነው። እና ያንን ወደ ፋቲግ እንዳንገባ፣ ወደ ድካም ወደ ዝለት እንዳይሄድ ጡንቻችን እንዲያዘገይ ይሄ ቤኪንግ ሶዳ ያንን አሲዲቲ ያንን አሲዳማነት በሰውነታችን ውስጥ ያለውን እንዲዘገይ ያደርገዋል ማለት ነው። እና ዋናው ፋንክሽኑ ምንድነው? ይህ ቤኪንግ ሶዳው አሲዲቲውን በሰውነታችን ውስጥ ያለውን የሚፈጠረውን በጫና በምንሰራበት ያንን አሲዲቲ ያመክነዋል ማለት ነው። ማለት ሙሉ ለሙሉ ባያጠፋውም ያዘገየዋል። ስለዚህ የምንሰራው ኢንቴንሲቲ ያለው ኤክሰርሳይዝ ጫና ለረጅም ጊዜ እንሰራዋለን ማለት ነው። ላክቲክ አሲድ ሰውነታችን ውስጥ እየጨመረ በደማችን ውስጥ እየጨመረ ሲመጣ እየዘገየን የሚያቃጥልን የለም ጡንቻ ውስጥ የሚያዝል ነገር እሱ እየበዛ ላክቲክ አሲዱ እየተመረተ ሲመጣ በሰውነታችን ውስጥ እየዛልን እየደከመን ፍጥነታችን እየቀነሰ ይሄዳል ማለት ነው። እና ቤኪንግ ሶዳው ምንድነው? ይሄን አሲዲቲ ይሄን ላክቲክ አሲድ በፍጥነት እንዳይመረት ያዘገየዋል ማለት ነው። ወይም ደግሞ እንትኑን አሲድነቱን ይቀንሰዋል። እና ያን ሲያደርግ ምንድነው? በተቃራኒው የኛ የጡንቻችን የመስራቱ ብቃት ይጨምራል። ርዝመቱ ለረጅም ሰዓት ያለ ድካም ይሰራል ማለት ነው። ያለ ዝለት ለረጅም ሰዓት ወርክአውታችንን በስርዓቱ እንሰራለን ማለት ነው። ስለዚህ በዚህ መልኩ ሄልፕ ያደርጋል፣ ይረዳል፣ ፐርፎርማንስን ያሻሽላል ቤኪንግ ሶዳ ወይም ደግሞ ሶዲየም ባይካርቦኔት። ይህ የዚህ የቤኪንግ ሶዳ ጥቅም ደግሞ በኢንተርናሽናል ስፖርት ኒውትሪሽን ኢንስቲትዩት የተረጋገጠ ወይም ደግሞ የተመከረ ነው። እንደሚያሻሽል በምርምር አረጋግጠውታል ማለት ነው። እና ለሩጫ እንደሚረዳ ማለት ነው። ያንን ጫና ኢንቴንሲቲ ያለው ስራ በሚሰራበት ወቅት ማለት ስፒድ ወርክ ባለበት ወርክአውት ባለበት ጊዜ የሚሰራ ነው። በኢዚ በሆነ በቀስ ባለ ላይ ብዙ ጥቅም የለውም፣ ጫና ላለው ነገር ነው። አሲድ ምክንያቱም ሰውነታችን ውስጥ አሲዲቲ የሚፈጠረው ወይ ላክቲክ አሲድ የሚፈጠረው ጫና ያለው ስራ ስንሰራ ነው። ስለዚህ ጫና ያለውን ስራ በምትሰሩበት ሰዓት ላይ ያንን ስራው ከመሰራቱ ወርክአውቱ ከመጀመሩ በፊት ከ60 ደቂቃ ወይም ደግሞ ከአንድ ሰዓት በፊት ትወስዱታላችሁ ማለት ነው። ምንድነው ሌላ ጥቅሙ? ያ ነው። ጡንቻችሁ ሳይዝል ኤግዞስት ሳታደርጉ ለረጅም ጊዜ ትሰራላችሁ ማለት ነው፣ ትሬኒንጉን ማለት ነው። ያ ማሻሻልን ያመጣል ማለት ነው፣ ፐርፎርማንስ ላይ ማለት ነው።
ምናልባት የሚያመጣው ተጽዕኖ አሉታዊ ጉዳት የሚለው በስቶማክ ላይ በሆድ ላይ የማቅለሽለሽን ያመጣል። ማቅለሽለሽን ሊያመጣ ይችላል። የሆድ መወጠር ወይም ደግሞ መቆንዘርን ነገር ያመጣል። እነዚህ የተለያዩ ነገሮች ሊኖሩት ይችላሉ፣ ኢፌክት ማለት ነው። ያ ደግሞ እንደ ሰው ይለያያል ማለት ነው። እና ያንን ግን ስትወስዱ በብዛት ሳይሆን ለመጀመሪያ ጊዜ በትንሹ ማለት ነው በ500 ሚሊ ሊትር ወይም ደግሞ በግማሽ ሊትር በዛ በውሃ ውስጥ አድርጋችሁ መበጥበጥ ማለት ነው። ከዛ ያንን ከወስዳችሁ ትሬኒንጉን ማድረግ ስፒድ ወርክ ባለበት ሰዓት ላይ ማለት ነው። እኔም አሁን እሞክረዋለሁ። ከዚህ በፊት አልሞከርኩም። በሰውነቴ ላይ ማለት ይረዳል አይረዳም የሚለውን ነገር ሞክሬ ውጤቱን ነግራቸዋለሁ እና በኋላ እንገናኝ። እሺ አሁን ውጤቱን ነግራቸዋለሁ። ልምምዴን 4 ደቂቃ 4 ጊዜ ሮጫለሁ ስፒድ ወርክ እና የቤኪንግ ሶዳው ውጤት ለውጥ የሆነ ነገር አይቻለሁ። ድካም አልተሰማኝም። በሰውነቴ ላይ በእግሬ ላይ ምንም ዝለት ብዙ አልተሰማኝም። ማለት በፊት እንደሚሰማኝ የሆነ የበለጠ ደግሜ ያንን ስፒድ ወርክ ብሰራ በውስጤ ያለው ጉልበት ጥሩ ነው እና የሆነ ለውጥ አይቼበታለሁ። የድካም ስሜት አልተሰማኝም። ባይካርቦኔት ሶዳው ጠቃሚ ነው፣ ለውጥ ይረዳል። ኤክሰርሳይዝ ስፒድ ወርክ ለመስራት በኢዚ ወርክ በሚሆንበት ሰዓት ላይ አያገለግልም። ምክንያቱም ኢዚ ወርክ ቀስ ያለ ስራ በምትሰሩበት ሰዓት ላይ ፋት ኦክሲዴሽን ነው የምትጠቀሙት፣ ፋት ነው። ስለዚህ ላክቲክ አሲድ አይመረትም በውስጣችን ማለት ነው። ላክቲክ አሲድ የሚመረተው ፕሮዲውስድ የሚሆነው በጡንቻችን ውስጥ ስፒድ ወርክ ስንሰራ ነው። ፈጣን ስራዎችን ጫና ያለውን ኢንቴንሲቲ ያለውን ስራ ስንሰራ ነው። ስለዚህ ከወሰዳችሁት ኢንቴንሲቲስ ያለው ስራ ስትሰሩ ዳገት ምልልስ ወይ ትራክ ወርክአውት 400 ሜትር ስፒድ ያን ስትሰሩ ከአንድ ሰዓት በፊት ያንን ነገር መውሰድ ነው። ቤኪንግ ሶዳውን እንዳልኳችሁ ያንን በውሃ አድርጎ መውሰድ ነው እና መሞከር ነው። አንዳንድ ሰው ላይ ላይስማማው ይችላል። በትሬኒንግ ላይ ነው መለማመድ እንጂ በውድድር ለምሳሌ ውድድር ላይ ማድረግ ያለመዱትን ነገር ሌላ ችግር ያመጣል። ስለዚህ ሆድን ማለማመድ ነው በትሬኒንግ ላይ ማለት ነው። ያ ምንድነው ትንሿ ነገር ትረዳለች የሚል ነው፣ ለውጥ ያመጣል። 1 ሰከንድም በሩጫ ላይ ተጽዕኖ አላት አይደለ? የምትለየው ማሸነፍም እሷ ነው። ስለዚህ ጡንቻችን ሰውነታችን ጫናን ኖሮት እንዲለማመድ ኤክሰርሳይዝ እንድናደርግ ይረዳናል ማለት ነው። ሞር ፐርፎርማንሳችን ያሻሽለዋል ማለት ነው እና ቤኪንግ ሶዳ ሶዲየም ካርቦኔት ፐርፎርማንስን ኢንሃንስ ያደርጋል፣ ያሻሽላል። ይሄ ነው የምላችሁ። ሼር አድርጉት፣ ደግሞ ላይክ ሰብስክራይብ አድርጉ። ቻው ላው ነው።